በዛሬ ቪዲዮ ለልጅ የተሰኘ የቤተሰብ ተከታታይ ድራማ ላይ የሲናን ትክክለኛ እናት ልጇን ይዛ የምትጠፋበትን፣ አይሲጉልን ለመግደል የምትሞክርበትንና ሳፈር ሴማን ለመግደል የሚሞክርበትን፣ ፔንጉን ራሷን ለማጥፋት ፎቅ ላይ የምትወጣበትን፣ ሳደቲን የሚማግጥበትንና ሱንጉል የምትመለከትበትን፣ እንዲሁም ፖይራዝ የገዛ አባቱን በመሳሪያ ተኩሶ የሚገለበትንና ሌሎችም አጓጊና አስደንጋጭ ሞቶች እንጂ ቅርብ ያለው ለትዕይንቱ አለፍኩ። ለልጄ ሲናን እንዲሁም አይሲጉልና በሌላ በኩል ፖይራዝ አብረው በተኙበት ሰዓት ላይ ትክክለኛ የሲናን እናት ቢላዋ በመያዝ የአይሲጉልን ጸጉሮችና ፊቶችን እሷ ያለችበት ቦታ ላይ ለመተልተል ወደፊት ለፊት ትሄዳለች። እናም ያንን ቢላዋ ቀጥታ ወደ አይሲጉል ፊት ላይ በምትደቀንበት ሰዓት ላይ በድንገት ፖይራዝ ይንቀሳቀሳል። አለመተኛቱን የተመለከተችውም የሲናን እናት በጣም ፈርታ ቢላዋን ወደ ኋላ ታደርገዋለች። መልሳውንም ልትከላት ወደፊት ለፊት ስትጠጋ ልጇ ሲናን ይነቃል። ወዲያው ልጇ ምንም ነገር እንዳይለ አፉን ካፈነች በኋላ እና በማለት ቀስ ብላ ይዛው ሂዳ ልጄ ናፍቀኸኝ የመጣሁት አንተን ላይ ትለዋለች። ናቶሎ ይጄ የሚሄድበት ቦታ አለ በማለትም ከሁለታቸውም ነጥቃ ማንም ሰው ሳይመለከታት ይዛው በፍጥነት ትወጣለች። ፖይራዝ እና እንዲሁም አይሲጉል በሚነቁበት ሰዓት ላይ እንዴ ሲናን ሄዳለ በማለት ሁለቱ ይደናገጣሉ። እናም ወዲያው ስልካቸውን አውጥተው ቢደውሉ ምንም የሲናን ስልክ ሊሰራላቸው አልቻለም። በሌላ በኩልም ደግሞ የሲናን ትክክለኛ እናት እንደወሰደችው ፖይራዝ አውቋል። በዚህ የተነሱ እሷን ፍለጋ በፍጥነት ከአይሲጉል ጋር ከተኙበት ቦታና ስፍራ ይነሳሉ። ሴማ ከመቲ ጋር ባለችበት ሰዓት ላይ በራፉ ይንኳኳና ወደ ውስጥ ሳፈር ይመጣል። የሳፈርን መምጣትና እንዲሁም ደግሞ ከእሷ ጋር አብሮ የነበረውን መቲ ስታስተውል በጣም ትደነግጣለች። ምክንያቱም በሁለታቸው መካከል የሆነ ነገር አለ፣ ግን አሁን ለብቻ ከመቲ ጋር ነበረች። በዚህ የተነሳ ሳፈር በጣም ይናዳል። አይሲጉልና ፖይራዝ በመጀመሪያ አሁን የሲና እናት የምትኖርበት ቤት ውስጥ መጥተው ይፈልጋሉ፣ ግን ፈጽሞ እሷን ማግኘትና እንዲሁም ደግሞ መመልከት አልቻሉም። በዚህ የተነሳ ይዘው እንደጠፋችና እንደሰረቀቻቸው ገብቷቸዋል። አሁን ለፖሊሶች ደውለው በፍጥነት እሷንና እንዲሁም ልጇን ለማግኘት ሙከራ ያደርጋሉ። ፖሊሶችም ወዲያው ክትትላቸውን ይጀምራሉ። ሲናንም ወዴት ነው የምንሄደው ብሎ ይናገራል። ልጄ ዝም ብለህ ተከተለኝ፣ እኔ ጋር አብረህ መሄድ ይኖርብሃል፣ በቃ እማዬ አባዬ ጋር መሆን እፈልጋለሁ እያለ ቢናገርም እንኳን ሲናንን ግን ምንም ነገር አትሆንም፣ አትጎዳም በማለት ወዲያው መኪና ያሽከረከረች ወደ ፊት ለፊት ልጇን መንከባከብ ስትጀምር ልትጋጭ ትሞክራለች። እማዬ እያየሽ በማለትም ሲናን መውረድን የሚፈልግ ይናገራል። ሳፈር መቲ እዚህ ቤት ውስጥ ምን ይሰራል? አንቺ ጋር ምን ይሰራል? ሴማ አለቀውም በማለት መሳሪያውን ለማውጣት ይሞክራል። በዚህ ጊዜያት ላይ ምን ልታደርግ ነው? ልትገለ ነው በማለት ሴማ ሳፈርን ትናገረዋለች። በዚህ ጊዜያት ላይ ራሷ ጋር የነበረውን መሳሪያ በማንሳት ሴማ ለሳፈር ሰጥታው በልተኩስ፣ ይሄው ልትገለኝ የምትሞክርና የምትችል ከሆነ ልትገለኝ ይገባል፣ ምን እያደረግሽ ያለሽው ታይ በማለት መቲ ሊያስቆማት ቢሞክርም ግን እሷ አይ እኔን መግደል ከቻለ ይግደል በማለት ትናገራለች። ሳፈርም እየተናገረችው ያለው ነገርና እያንዳንዱ ነገር በጣም ሲያናድደው እንዲሁም ደግሞ ልቡ ሲሰበር ወዲያው እንኳን መሳሪያውን እሷ ላይ መተኮስ ቀርቶ ምን ነገር ማድረግ ሳይችል ወዲያው ያለበት ቦታ ላይ ይተወዋል። በሌላ በኩል አላግባብ መጥፎ ንግግሮችና የተለያዩ ነገራቶችን በምትናገርበት ሰዓት ላይ ግን ሳፈር ጨክና እናም እሷ ላይ ለመተኮስ ሞክራል። በዚህ ሰዓት ላይ ዙልፊከር ነበር ወደ መካከል ገብቶ ወዲያው ያረናት። እናም ወዲያው ሊገለኝ ሞክሯል፣ ስለዚህ ይዘህልኝ ብላ ስትናገር እህቴ አንቺ ከሆነች እንደዚህ ያደረግሽው በማለት ወዲያው በፍቅር የተጎዳውን ሳፈርን ይዘውት ወደ ውጭ ሲወጡ መቴ ደግሞ ሴማን ይዟት ወደ ሌላ ስፍራ ይሄዳል። ቆይ በመካከላቸው ምን አይነት ነገር ቢፈጠር ነው እንደዚህ እያደረጉ ያሉት? በጣም ይገርማል። እንደዚህ አንጠብቃቸው ነበር ሴማንና እንዲሁም ሳፈርን። የሲናን እናት ፖሊሶች መንገዱን ዘግተውት ባሉበት ሰዓት ላይ መታወቂያና እንዲሁም የተለያዩ ነገር እየጠየቋት ነው። እናም በዚህ ሰዓት ላይ እህቴ በዚህ በኩል አደጋ ተፈጥሯል፣ እናም ወዴት እየሄዳችሁ ነው? ደግሞ ደንግጠሻል፣ ለምንድን የደነገጥሽው? መታወቂያ ልትሰጪኝ ትችያለሽ በማለት ይቀጣል። ልጄ ነው እያለች ትናገራለች። ውረጅና ልንፈትሽሽ ይገባል በማለትም ሲናገሩ እማዬ እንውረድ መንጃ ፈቃዱን ስጫቸው በማለት ሲናገር ህፃኑ እሷ ግን ወደ ኋላ በማድረግ ከኋላ የነበረውን ፖሊስ ገጭታ ወዲያው በፍጥነት የሲናን እናት ሲናን ይዘው ጠፋለች። እማዬ ፖሊሶችን ቅጭሽ እኮ ሰው ገደልሽ በማለት ሲና ቢናገራትም ልጅ ይዘን በል በቃ መሄድ አለብን በማለት ትናገራለች። ወዲያውም ፖሊሶች ሪፖርት አድርገው ለፖይራዝ የተፈጠረውን ነገርና አደጋ ደርሳ መሰወሯና መጥፋቷን ይነግሩታል። የሲና እናት ማንም ሰው ሳያገኛት ሆቴል ውስጥ በመግባት ወዲያው ልጇን አንድ ክፍል ውስጥ በመቆለፍ በላ እንግባ በማለት ሆቴል ከያዙ በኋላ ይቀመጣሉ። እናም ትንሹ ሲና እንዳይወጣ ታደርገዋለች። ግን ትንሹ ስልክ መደወል ይችል ነበር። ከፊት ለፊቱ የነበረውን መደወያ ይመለከታል። ትንሹም ወዲያው በፍጥነት ለአባቱ ደውሎለት ያለበትን ቦታ ሊነግረው ባለበት ሰዓት ላይ በድንገት እናቱ ትመጣና ታስቆመዋለች። ወዲያውም ሲናን ስልኩን ይዘጋዋል። ግን በዚህ ሰዓት ላይ ፖይራዝ ይህ ከየትኛው ሆቴል ተደወለ በማለት ለፖሊሶች እንዲያጣሩለትና የሆቴሉን መገኛ ያውቃል። መቴ የተፈጠረውን ነገር ከሲማ ጋር እያወራ ለምን ከእሱ ጋር መመለስ እንደማትችል አንድ መሆን እንደማትችል ይጠይቃታል። እሷ ግን ያፈጽሞ ሊሆን አይችልም በማለት ትናገራለች። ፖይራዝ ፖሊሶች ያለችበትን ሆቴል ከነገሩት በኋላ የያዘችውን ክፍል ለማየትና ለመመልከት ይመጣል። ፖሊስ መሆኑንም ተናግሮ በፍጥነት ወደዛ ቦታ መግባት እንዳለባቸው ይናገሩና
ሁለቱም ያሉበት ማለትም የሲናን እናት ያለችበት ቦታ ሄደው በራፉን ያንኳኳ። ገና የሲናን እናት በራፉን አልከፍትም ትላለች። ልታመልጥም ስትሞክር በመጨረሻ ሲናንን ይቀማታል። የሲናንን መቅማት የተመለከተችውም ትክክለኛ የሲናን እናት ወዲያው ራሷን ለማጥፋት ከላይኛው ፎቅ ላይ ትወጣለች። በመስኮቱ በኩል ከፍታም ራሷን ልትገል ስትል እባክሽ አይሆንም፣ ተይ በሉ ምን እያደረግሽ ነው ያለሽው? እባክሽ ጅላቱኝ ሞኛቱኝ፣ ተይ እንዳታደርጊ፣ ይሄ ልታደርጊ አይገባም፣ እባክሽን ተይ በማለት ፖይራዝ ይለምናታል። አሁንም ቢሆን ቆንጆ እንደሆነችና በጣም ጥሩ መሆኗን ነግሯት ራሷን እንዳታጠፋ ከዚያ ነገር ላይ አድኗት ወዲያው ራሷን ልታጠፋና ከፎቅ ራሷን ልትወረውር የነበረችውን ቤልኮንን ይዞ ወደ መሬት ያወርዳታል። ብታለቅስም ብትናደድም አምቡላንስ ጠርቶ ስለነበር የአእምሮ በሽተኛ ናት ተብሎ ወደ አምቡላንስ ውስጥ ትገባለች። ወዲያው ህፃኑን ሲናንንም ይዘው ከፖይራዝ እና እንዲሁም ደግሞ ከአይስጉል ጋር ይሆናል። በሚተቃቀፉበት ሰዓት ላይ በዚህ ሰዓት ላይ ጋዜጠኞች እነሱን ፎቶ አንስተው ፍቅረኛሞች ሆነዋል፣ ዳግመኛ አንድ ላይ ናቸው በማለት ወዲያው ጋዜጣውን ያትሙታል፣ ለሁሉም ሰው ያዳርሱታል። ማለትም የፖይራዝ ጋዜጦች የሚያወሩት ስላንተ ነው በማለት ትነግረዋለች። በፍጥነትም ኢንተርኔትን ከፍቶ ሲመለከት ሙሉ በሙሉ የአይስጉል ፍቅረኛ እንደሆነና እንደተመለሱ ሁሉም ነገር የሚያሳየውን ፎቶ እየተመለከተ ጋዜጦች ስለሱ እያወሩ እንደሆነና ይህ ደግሞ ለሱ ችግር መሆኑን የልጁን አሳዳጊነት እንደሚነጥቅ ሲነግረው፣ ግን ደግሞ በዚህ ሰዓት ላይ ሲናን ይስቃል። ምክንያቱም አይስጉልና እንዲሁም ደግሞ ፖይራዝ አንድ ላይ መሆናቸውን ያስደስተው ስለነበር ነው። ባህር ባባ ሲማንና እንዲሁም ደግሞ ሳፈርን ለማስታረቅ ሁለቱንም አንድ ላይ ከጠራ በኋላ ጥጋባቸው በጣም እንደበዛና ለምን እንደዚህ እያደረጉ እንደሆነ እየወቀሳቸው ወዲያው እንዲታረቁና አንድ ላይ እንዲሆኑ እንደሚፈልግ ይናገራል። በሌላ በኩል ሶንጉል ባለቤቷን እየተመለከተችው ትገኛለች። ለአንዲት ሴት የአንገት ሐብል ሲያደርግ ካፌ ውስጥ ቁጭ ብሎ እያጠለቀ ባለበት ሰዓት ላይ ሁሉንም ነገር ሶንጉል ከሩቅ ሆና ትመለከታለች። አዎ ሳደቲን ያንን የአንገት ሐብል ካደረግላት በኋላ ከፊት ለፊቷ ተቀምጦ የፍቅር ራስ ሲበላ ሶንጉል ትደውለታለች። በዚህ ጊዜያት ላይ ሶንጉል ለጓደኛ የደወለችላት ሄሎ ምን አልሽኝ በማለት ልክ ምንም ነገር እንደማያውቅ ሰውና ሶንጉልን ከፊት ለፊት ትመለከታታለች። ሶንጉል ሳደቲንን እየፈተነችው ነበር፣ ግን ደግሞ ተፈታኟ ልጅ ሙሉ በሙሉ ሳደቲንን ትወስድባትና እየራሷ አደርግባታለች። መፈተን ችግሩ ይሄ ነው። ግን ሶንጉል ይህንን አታውቅም። በድንገት ባባ ደውሎለት ሳደቲን በሚሄድበት ሰዓት ላይ ሶንጉል በመምጣት አሪፍ ስራን የሰራሽው ፎቶን ቪዲዮ ማንስቼዋለሁኝ፣ ስለዚህ ለአባቷ አሳያለሁ ማለት ትናገራለች። ይህን ልጅቱ ሳደቲንን በሌላ በኩል ትቀጥረውና ትጠራዋለች። ሳደቲን ወደ ልጅቱ ቤት ውስጥ ከገባ በኋላ መሳሳም ይጀምራል። እናም በመጨረሻም የተፈጠረውን እያንዳንዱ ነገር ሶንጉል ለማወቅ ለልጅቱ ደውላት፣ ልጅቱ ግን ስልኩን ዘግታ ምንም ልሰማት እንደማትችልና በሳደቲን ፍቅር መውደቋን ትነግራታለች። በዚህ ሰዓት ላይ ሁለቱም ተያይዘው አንድ ላይ ይሆናል። እናም የፍቅር እራታቸውን ከበሉ በኋላ በመጨረሻ አንድ ላይ አብረው ያድራሉ። ሳታስቦ ሶንጉል ባለቤቷን ለሌላ ሴት አሳልፋ ሸጠች። ሳደቲን አብሮት ካደረ በኋላ ከተቀመጠበት ከተኛውበት ሶፋ ላይ ተነስቶ ልጅቱንም እዛው ጥሏት ወዲያው ወደ ሌላ ስፍራና እንዲሁም ወደ ሚስቱና ወደ ቤቱ ጋር ያመራል። በሌላ በኩል ፖይራዝ ካራይሊ ከአባቱ ቴክስት ይልክለታል። ያንን ቴክስት ተከትሎ ወደ አባቱ ጋር ይሄዳል። ግን ፖሊሶች ሊፈጠር የሚችለው ነገር አስቆጣቸው ስለነበር ወደዛ ቦታ ደርሷል። ፖይራዝ ምንም ደግሞ አባቱ በሚገናኙበት ሰዓት ላይ ፖሊሶችም ይመጣሉ። አባዬ ምን እያደረግህ ነው በማለትም ይጠይቋል። ፖይራዝ ወደ ኋላ ተመለስ እባክህ፣ አባት እንደዛ ታናግረው፣ እኛ እንፈልገዋለን። ምክንያቱም መጀመሪያ ለኛ እጁን ሰጥቶ ከዛ በኋላ ምርመራ ማድረግ አባት ላይ እንፈልጋል ብለን ይጎርታል። እሱ እኮ የኔ አባት ብቻ አይደለም፣ ምክንያቱም የሰራው ስራ በጣም መጥፎ ስራ ነው በማለት ሲናገር ጋዜጠኞችም ወደዛ ስፍራ ይመጣሉ። እናም ካሜራው ከፖይራዝና እንዲሁም ደግሞ ከአባቱ ላይ ወደ ኋላ እንዲሄድ ይደረጋል። ሁሉንም ነገር ከሩቆ ሌሎቹ የተመለከቱ ይገኛሉ። የሲናን እናትም ሳትቀር በዚህ ሰዓት ላይ ፖይራዝ ካራይሊ እጅን ሰጥ አባዬ በማለት መሳሪያውን አቀባብሎ ወደ አባቱ ሲጠቁም አባቱም በእጁ መሳሪያ ይዞ አይ እንደዛ ከሆነ ልጅ መሳሪያውን እኔም አልጥልም በማለት ሁለቱም ፊት ለፊት መሳሪያቸውን ይደቅናሉ። መሳሪያን ዝቃር ይቀብያለሁ ፖይራዝ በማለት አባቱ ፊት ለፊት መሳሪያውን ሲደቅንበት ፖይራዝም አባዬ ድል አልሰጠኝም በማለት ወዲያው መሳሪያውን አባቱ ላይ ደቅኖ የገዛ አባቱን በመሳሪያ ይመተዋል። በዚህ ሰዓት ላይ የፖይራዝ አባት በመሳሪያ ተመቶ ይወድቃል። ጋዜጦች እና እንዲሁም ሁሉም ይህንን ይመለከታሉ። ፖይራዝ ካራይሊ የገዛ አባቱን ገደለው። ቆይ ለምን ገደለው? እስከዚህ ስለተከታተላችሁን ከልብ አድርገን እናመሰግናለን። ፓርቲቱና እንዴት ተገደለ የሚሉትን እያንዳንዱ ዝርዝሮች የማቀርብላችሁ ይሆናል። መልካም ጊዜ ይሁንላችሁ።